ማርያም ልጅቷን ተያት። በቃ ይበቃሻል። 21 ዓመት ሙሉ በቃ ይበቃሻል። ማርያምን አስፈልጋትም ላኪያት። ማርያምን ላኪያት፣ ችግር የለውም። አሞራው እየሰማኝ ነው። ያጁ እየሰማሁ ነው። ቆይ ያቺ አንደኛው እህታችን ቆይ አንድ ነገር ክሊር ላድርግላችሁ ለሁላችሁ። እኛ የምንኖረው አሜሪካን ሀገር ነው። ገና ለገና 18 19 20 23 ስለሆንሽ ወጥተሽ አትወረወሪም ባዶ እጅሽን። ልጅቷ እስከ 24 ዓመት ድረስ ፈርስት ኦፍ ኦል እኔ ያለሁበት ስቴት በእኔ ኃላፊነት ስር ነው ያለችው። ትምህርት ቤት ሀፍ ኮሌጅ ሰከንድ ይር ሆና ነው ከእናንተ ስትገባ ያቆመችው ትምህርቷን እና አውት ውጭ ብዬ በጠላት ሺ ምንም የላትም። መንገድ ላይ ነው የምትሆነው፣ ሆምለስ ነው የምትሆነው። እና ቁጥር ይሄ ነምበር ነው 1920 ዘን ነምበር ግን ጎ ጌት አ ጆብ ሚኒመም ጆብ ነው ሰርተሽ የምትኖሩ እንትን ፋስት ፉድ ምናምን እንደሱ ሆና እንድትኖር ነው የምትፈልጉት። ታውቂያት የምትሉት እኔ ከምንም ህይወት ሰጥቼ ነው ለሰው አዘሯ ይቀጣ ልቀቂያት ያልኩሽ አይደለም። ትክክል እኮ ነሽ አንቺ። ለአንቺ ለልጅሽ ያለሽ ወይ አንድ ሜላት ለአንቺ ያለሽ ለልጅሽ ትክክል ነሽ። እስከ 24 ዓመትም ልጅሽ መስጠትም አለመስጠትም ያኔ ያንቺም ነው። እሷ ከፈለገች ግን መብት አላት። አንቺ እንደ እናት ቆይ እናቴ እንደ እናት መምከር አለብሽ። ትክክል ነሽ። እንደዚህ ሁኚ፣ አሁን እንደዚህ እንድትሆኚ አልፈልግም። ትክክል ነሽ። ኦኬ። ግን ሰው እየሰደባት ያንቋሻሸት ደግሞ ኖ እነሱ ትክክል ናቸው። ልትያቸው ምክንያት አላቸው። መብታቸው ነው። መብታቸው ነው አይደለም? መብታቸው ነው አይደለም? በቃ አንቺ እናት አለችም። ከፈለግሽ አውጪ፣ ከፈለግሽ እናት አለችም። አንቺ መብታቸው አለም አይደለም። እሷም እናቷን ወታ የገበናዋን ውጭ መጻፍ የለባትም። እሷ የምትለውን ያጻፍኩም አካውንቴን ፓስወርዱን ሰው ነው የሚያውቀው ብላለች። ለዚህ ነው እኔ ተዋት ሱቄ ለእኔ ሀፒ ነኝ። ብንጣላም ሰዋት እንደሱ ነው። ሊቁ አንዴ እኔ የዴዚ እናት ስለሆንሽ አከብርሻለሁ። ምክንያቱም ዴዚን እጅግ በጣም ስለምወዳት እና ስለማከብራት ዴዚ በማህበራዊ ሚዲያ ላይ ሁሉም ሰው እንደሚያውቃት እጅግ በጣም የምትወደድ የምትፈቀር በኢትዮጵያዊነቷ የማትደራደር እጅግ በጣም ጠንካራ ቆንጂዬ ብርቱ ቤተሰቧን የምትወድ የምታከብር ልጅ ናት። ለዛ በርካታ ዲስፕሊን ስር ስለሆነች ነው። እናመሰግናለን። እንደሷ አላደረገችም። የኔ ስራ ነው። አይገባኝ 20 ዓመቴን ለሷ ሰጥቼ ነው ትዳር ያልያዝኩት። ገባሽ እኮ ግዴታሽ ነው። እናት ስለሆንሽ ግዴታሽ ነው። እንደዛ ልጅሽን በስነስርዓት ማሳደግ። ግን አሁን አንድ ነገር ልሽ የምፈልገው ምንድን ነው፣ እዚህ ጋር የሚከታተልሽ ማህበራዊ ሚዲያ ላይ እጅግ በጣም በርካታ ሰው አለ። የህግ ባለሙያ አለ፣ የጤና ባለሙያ አለ። ይች ልጅ ዲፕሬሽን ውስጥ እየገባች ነው። ገባች ይባታል። ፋሚሊ ነን ብሎ 21 አመቷ ነች። ቆይ ያንቺ ምክር አያዋጣም። በተደጋጋሚ አንቺ ላይ እንኳ ቪዲዮ እንዳንሰራ ዴዚ አስቁማናለች። ቪዲዮ እንዳንሰራ ምንድነው የምትሰሪው? ስለኔ ምን ታውቂያለሽ? አይ እዩልሽ፣ አሁን እኔ አልኩሽ የዴዚ እናት ስለሆንሽ አከብርሻለሁ። ግን ስትረስ ውስጥ ልጅቱ ልትገባ አታርጊያት። ልጅሽን አንቺ ካላከብርሻት ሌላ ሰው አያከብርም። እና አንቺ ራስሽ ክብር የለሽም። ዝም ብለሽ አታውሪ። እናቷ የዚህ የኔ ውጤት ነች። እሺ አመሰገንሽ ስለናለን በቃ ፍጫት ወደዛ ወረኛ ነው ስም ብላ እና እንደሱ አይባልም። ወይ ሰውን ራሱ አንቺ ዴዚ ራሱ ቃላት ትጠቀም። ዴዚ አሁን ስነስርዓት ያላት ልጅ ናት። ይህን ቃል አልትናገርም። አንቺ ኃላፊነት ራሷን ብታጠፋ ወይ አንድ ነገር ብትሆን የምትጠይቀው አንቺ ነሽ፣ እንደ እናት ማለት ነው። እንደዛ አይባልም። ፕሊዝ ዘይድን አስገቢያት። እንኳን ቪዲዮ ምንም ስሪ ራስሽ ትመለከቸዋለሽ። አስወጫ ምንድን ነው? አይጅቦ ፕሊዝ ሄልፕ ሚ ጂሰስ ፕሊዝ። ይኸው ቲና አሁን እንደው ዜዶም ሜላትም አንዴ ዜዳ አውሪ ማነች? እች ሜላት አስወጫት። እናትሽ ክብር የላትም። ወደዛ አስወጫት የምትለው መሰለኝ እንዴ? ቪዲዮ ምን አይነት ቪዲዮ የምትሰራ ተስራ ምን አልከንተ ዜድ ታውራ። ዜድ ትንሽ ያስቃል አንዳንዴ እንደውም
እሱ ይሻላል። አሁን በዚህ ሰዓት የሚሳቅበት ነገር እኮ አይደለም። ይሻላል። ይሄ ትክለስ የኔ እናት ይቅርታ እህቴ፣ አሁን እኮ የሚያስቅ አይደለም ያለ ነው። ለምን ብትይ ማርያምን ነው የምልሻለሁ። እኔ ቅድም አልኩሽ ጅቦዬ፣ እግዚአብሔር ነው የምልያለሁ። ዴዚ እየሰደቧት ነው ምናምን ሲል እግዚአብሔርን ሰው ዝፍዝፍ አድርጌ ነው የወጣሁት። ወጥቼ አስገቡ ስላቸው እናከብርሻለን አያገባሽም ብለው እየሰደቧት ነበር። ዴዚ ማለት የህዝብ ልጅ ናት። ዴዚ ማለት ሚስኪን ናት። ዴዚ ማለት በቃ ደስ ምትል ፍጡር ናት። ሰው አክባሪ ናት። በጣም ነው የምላለው። ማርያምን ነው የምላለው። ዴዚ በቃ ኩል ሴት ናት። ኩል ሴት ናት። እና ዴዚ መሰደብ ምን አመጣው? በጉሩፕ ተሰብስቦ የጃኒ ፎቶ አድርጎ የጃኒ ጉርቦች ሆኖ የምን ጉርቦች ሆኖ ዴዚ ለምን ይሰድቧታል? ዋይ ምን አረገቻቸው? ጅቦ ዴዚ እናቷን they feel እናቷን ዲስሪስፔክት አንድ ያስጨርሽ እናቷ ብትሆን ሜላት